ጆቲ አምሪ ይባላል የዓለማችን አጭሯ ሴት ለኛ ቀላል የምንለው ነገር እሷ ከባድ A few moments later የፈጣሪ ያለ ዓለም ላይ እቺ መታከል ሴት አለ እድሜዋ 38 አመቷ ነው ጋድ ይሄ እቺም ልጅ በሚገርማችሁ ሁኔታ እንደባለፈው ተጣምረው ቪዲዮ ከሰራን ነው አላ ያየነው እንደነዛው እቺም ከህንድ ነች 38 አመቷ ነው ይሄን ክንድ ነው የምታከለው ቪዲዮ ነው በባለፈው ቪዲዮ ያው ተጣምረው የሰራንበት ቪዲዮ ላይ አብዛኞቻችሁ ወቀጣችሁኝም አላችሁ የገጸጻችሁኝም አላችሁ ተው ፈጣሪ አልወለድንም አታስቀን ያላችሁም አላችሁ ፈጣሪ ከዚህ የሚጠብቀን ይቺ የዓለማችን አጭሯ ሴት ነች ሰላም ጆቲ አምሪ ይባላል የዓለማችን አጭሯ ሴት ለኛ ቀላል የምንለው ነገሮች ለሷ ከባድ ገና ቪዲዮ እንደጀመረ በጣም ከባድ ነው ጋይስ ናቸው ዛሬ በዚህ ቪዲዮ በጥረቷ ምክንያት በቀን የሚያጋጥሙትን ችግሮች አብረን እናያለን ለዚህም 10 ስራዎችን አዘጋጅተናል የዓለማችን አጭሯ ሴት ህይወት ምን እንደሚመስል ለማየት ኧረ ቅመሚ ቆንጂዬ ነች አንተ እንዴት ነሽ ቅመም ምንድነው በእሷ ነሽ በዚህ መኪና የመጣችው እንዴ ቆንጆ ነች ኧረ ላሽ በቪዲዮ ካየሽ በላይ አጭር ነሽ የ30 አመት ጎልማሳ ናት መራመድ እንኳን ለሷ ከባድ ነው ሰዎች እዲያቺ ቅመም በመጀመሪያ የጧት ህይወቷ ምን ይመስላል ደረጃ መውጣት ለሷ በጣም ከባዱ ነገር ነው ስለዚህ እስከ መታጠቢያ ቤቱ ተሸክሜት ሄድ ነገር ግን ወደ ሲንኩ መውጣት በስማ እንዴት ሜንታሊ ምን አይነት አስቸጋሪ እንደሆነ በጣም ከባድ ነው አሁን ለምሳሌ እሷ እንደውም ካላደጉ ሀገራት መካከል መወለድ አለመወለዱ ህንድ የተወለደችው ኦብቪየስሊ ዛም ይብሳል ግን አሁን አሜሪካን ያለችው ነው ነገር የቪዲዮ ያላደገ ሀገር ሊሆን እንደዚህ አይነት ለየት ያለ ፍጥረት ሲኖር አስቡት ምን ያህል ሜንታሊ ማህበረሰቡ እንደሚያገላችሁ ምን ያህል ከባድ ነው ጋይሶች እና በራሳችሁ ኢማጂን አድርጉ እዛ ቦታ ላይ እናንተ ሆናችሁ አትችልም ስለዚህ ተሸክም ያስወጣዋት ጥርሷን እንድትቦርሽ ጥርስሽን ከቦረሽ በኋላ እንዴት ነው ገላሽ የምትታጠቢው ያው ሁላችሁም እንደምትታጠቡት ነው ኧረ እባክሽ ሟኛ ገንዳ ስንት ኪሎ ነሽ አታ ሁለተኛ ሴት ልጅም ኪሎ እንዳትጠይቅሽ ሁለተኛ አልጠይቅሽ እመዝንሻለሁ ኧረ ላሽ ግማሽ ኪሎ 6.5 ኪሎ ነች በጣም ትንሽ ነች አይ ቲንክ ከእጃችንም ሳታንሳቀርም በጣም ትንሽ ነች 30 አመቷ ነው 6.5 ኪሎ ነች እስማሚ ፈጣሪ እሱ 30 እጥፍ ነው ካንቺ ማለት ነው ሁሉም ማወቅ ወደሚፈልገው ወደ ሁለተኛው ነች የፍቅር ህይወትሽ እንዴት ነው ወፍ የለኝም ሶስተኛው ደግሞ ጆቲ አንተ ተርጓሚ ወፍ የለኝም ነው ያለችው በቀን ውስጥ ምን ያህል ትበላለች ምንድነው በየቀኑ የምትበይው ያው የህንድ ምግብ ነው በተጨማሪም ፒዛ ትወዳለች ላንቺ ስንል ጩጬ ፒዛ ይዘንልሽ መተና አመሰግናለሁ ይቺ ጩጬ ፒዛንም ጆቲ ለመጨረስ ያስቸግራታል ስለዚህ እያገዝናት ነው እንደዛም ሆኖ አልጨረሰችውም በቀን ውስጥ ምን ያህል ትበያለሽ ይቺን አንዷን ቁራጭ በበላ ዘጭ ብዬ ነው ሙሉ እረላሽ እዴ በቀን 300 ካሎሪ ማለት ነው የዛሬው ቪዲዮአችንም ከዋናው ቪዲዮ በላይ ተርጓሚ አንተ ያሳከን ዘጭ ብዬ ነው ሙሉ እረላሽ ከኔ 30 እጥፍ ያነሰ ማለት ነው አንተማ እንኳን የሸመተ ያረሰም አይችልም ጆቲ በቀን 300 ካሎሪ ትበላለች ኖርማል ሰው ግን በቀን 2000 ካሎሪ ይበላል እንደሰማሁት 3 የዓለም ሪከርዶች ሰብራለች አንደኛ የዓለማችን ትንሽዬ ሰው ሁለተኛ የዓለማችን አጭር ሰው ሶስተኛ የዓለማችን አጭር እጅ ያላት ሰው ወደ ቀጣዩ ከመሄዳችን በፊት ጆቲ ላይ አንድ ነገር እንሞክር የዓለማችን ትልቁ ትራስ ላይ አስቀምጠን ዘለን እናስፈንጥራት ልገሏት ነው እንዴ 3 2 1 ሰባተኛው ሰማይ አድርሰንሽ ነበር በላምበርጊኒ መሄድ ትፈልጊያለሽ ላምበርጊኒ አረ ደስ ይለኛል የዓለማችን አጭር ሴት በፈጣን መኪና ውስጥ ስትሄድ ምን ይሰማታል ለመንዳት እንዲመቻት እዚህ ጋር አስቀምጠናል የላምበርጊኒ እግሯ ይደርሳል ኃይል ትቋቋመዋለች አረ ሲንቀልዝ ነው እኛን የምንነዳው ለመጀመሪያ ጊዜዋ ነው በላምበርጊኒ ስትሄድ አዋ ማስጀመሪያውን መንካት ትፈልጊያለሽ እሺ ጆቲን ፕራንክ ልናደርጋት ይዘናት ይሄድን
ምን እየተፈጠረ ነው እዚህ? በዚህ ቁመት እንደዚህ ይዞ መሄድ እንደማይቻል አታውቁ? ቀጥለሻው መታወቂያዎች። መታወቂያ የለኝም። በቃ ሸቢ መውረድሽ ነው እንዴ? በጣም ቆንጂዬ በመሆንክስ ጻዴ ሁላችሁም ይሄን ቪዲዮ ያዩኝ ለተርጓሚው ሸቢ መውረድሽ መሄድ ትችላላችሁ። እንዳፈጥነው ትፈልጊያለሽ? ይመቸኛል። በዚህ ሁኔታ ጆቲ በደስታ ስትስቅ ስናያት ልባችን ተነካ። በቀጣይ ጆቲ እንዴት ልብስ እንደምትገዛ ነው። በሳይዟ ምክንያት ለሷ ልብስ ማግኘት በጣም ከባድ ነው። እንዳያሳስብሽ እንገዛልሽ። አረቀላለሁ እንዴ አይከብድም። ያለማሽ ረጅሙ ሰው መሆን ነው ልብስ ላይ ፍላጎት ጫማ ላይ ምናምን የምታጠው። በሷማ የ5 ዓመት የ4 ዓመት የህፃናት ምናምን ይሆናታል። ግን የሚያስጠላው እድሜዋ 30 ነው። እንዴት ነው ታውቃለሽ? 30 ሲሆን በሰል ኮስተር ያለ ልብስ ነው ፈልጉ። የልጅ ሲሆን ደግሞ የ5 የ6 ዓመት ልጅ ሲሆን ደግሞ የልጅ ነገር ነው። ወደ ህፃናት ዕቃ መሸጫ ደረስን። ግን እንደ ህፃን መልበስ አትወድም። የማይሆነውን እሺስ አረፍታ። ጆቲ ታዋቂ ሞዴልና አክተር ነች። ስለዚህ ምርጥ አለባበስ ግዴታ ነው ለሷ። በራሴ ዲዛይነር ካልሆነ አልለብስም። ለጆቲ ልብስ ስላጣን ምግብ እንዴት እንደምገዛ ነው። ይሄ ሳምንት ቀለብ ከብርቱካኑ ጋር ያላትን ጭንቅላቷን ዲፈረንስ ይሁት ጋይስ ደኛ በጣም ካሰብከው በላይ በጣም ትንሽ ነች እቺ ልጅ። እሺ ለኛ ትንንሽ የምንላቸው ዕቃዎች ለጆቲ ለመሸከም ከባድ ናቸው። መያዝ እንኳን አልቻለች። በቀጣይ እነዚህን ቀለሞች ይዘን የህንድን የቀለም በዓል አብረን እናከብራለን። ህንዶች በየዓመቱ ተሰብስበው ቀለም በመደፋፋት የሚያከብሩት በዓል ነው። ጆቲ ግን ሄዳ አታውቅም፣ ምክንያቱም ልትረገጥ ትችላለች። ስለዚህ ከኛ ጋር ታከብራለች። በዚህ ጀልስ ላይ እያስደፋናት። ምን ምረጭ ቀለም ተዘጋጅሽ? ምን እሺ ነው ተርፈሻል ብያ እንዴት የህንድ ኃይል ሰብስክራይብ አድርጉት ይሄን ቻናል ጋይስ። ይሄን ቪዲዮ ሁላችሁም ላይክ አድርጉት፣ ሰብስክራይብ ይመቻችሁ። ህንድ በቀጣይ መጫወቻ ፓርክ። በቃ እቺ ህንድ ፊልም። እስኪ ለጆቲ የሚሆን ምን መጫወቻ ይገኛል? እንፍታታ። ግን ትልቅ ችግር አጋጠመን። ሁሉም ቁመት ይጠይቃል። መግባት አትችይም ጆቲ፣ ቢያንስ እስከዚህ መርዘም አለብሽ። ግን የሚፈቀድ አንድ ጨዋታ አለ። መግባት እንችላለን? ይቻላል። በመጨረሻም ገብተናል። ደሳለሽ እንዴታ ጆቲ የሌለ ትፍታ እያለች ነው። እኔ ግን ደብሮኛል። በተጨማሪም አስብ፣ እሷም 30 ዓመቷ ነው። ከህፃናት መጫወቻ ጋር የምትዝናናት የምትችለው። ከዛ ውጪ ምንም አይነት ነገር ከቁመቷ አንፃር ማግኘት አትችልም። ሚኒ ጎልፍ አገኘ ጆቲ የምትወደውን። ነገር ግን በዚህም ጆቲ እገዛ ትፈልጋለች። ጩጬም ቤት አገኘ ለጆቲ የሚመጥን። አረ ማንም የለም። በመጨረሻም ጆቲ ወደ ህንድ ከመመለሷ በፊት ስጦታ ልንሰጣት ነው። ላምበርጊኒ ምን ያህል እንደምትወጂ ስለምናቅ በስጦታ መልክ ልንሰጥሽ ነው። ላምበርጊኒ በምን ልትነዳው ነው? አረ በእናታችሁ እናንተ እኔን የሚያስቁኝ ጋይስ። በባለፈውም ላይ እነዚህ ልጆች ናቸው እኔን 7ኛ ሰማይ ላይ ሊያስልኩኝ ራችሁ ነው። ህንድ ይዤው ልሄድ ነው። ምናልባት ደግሞ ምን ትፈልጊያለሽ? ምን አይነት በጬ ናቸው ባካችሁ? አስጀምሪው። የሚሰራ አይመስለኝም። መቼም ደካማ ነኝ ብላችሁ እንዳታስቡ። እንደኛ አይነት ሰዎች ደስተኛ ሆነን መኖር እንችላለን። yes guys በጣም አሁን ከእንደነዚህ አይነት ሰዎች በጣም ዓለም ላይ ዩኒክ የሚባል ፍጥረት ያላቸው ሰዎች ምክር ስትሰሙ ማለት ነው እግዚአብሔር እንደ ኖርማል ሰው በላይ ምክር ነው። ምክንያቱም እነዚህ ሜንታሊ የሚያድርባቸው ፕሬሸር ጫና ምናምን ከማህበረሰብ ምናምን የሚያድርባቸው መገለል ምናምን ኮንትሮል አድርጎት ነው እዚህ 30 ዓመት ድረስ እቺ ልጅ እዚህ ያለችው እና ከሱ የምትሰሙት ምክር ስትሰሙ አመስግኑ። ዴፊኒትሊ ይመቻችሁ። ይሄን ቪዲዮ ደግሞ ሁላችሁም አንዳችሁም ሳቀሩ ላይክ ማድረጋችሁ እንዳትረሱ። በቀጣይ እንገናኛለን።